ሰበር ዜና ትምህርት ሚኒስቴር የዚህ ዓመት የ12ኛ ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠው የ2018 ዓ.ም ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጸዋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበረ አንስተው በዚህ ዓመት የሚሰጠው ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክ እና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው ማዘጋጀት እንዳለባቸው አሳስበዋል። ለተማሪዎችም በቂ ስልጠና መስጠት እንደሚገባ አስገንዝበዋል። በዚሁ ጋር የተያያዘ የክልል ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና ICT ስራ አስፈጻሚ ዶክተር ዘላለም አስፋው ተማሪዎች የሚለማመዱባቸው ሞዴል ፈተናዎችን በበቂ ሁኔታ የተዘጋጁ መሆኑን ገልጸዋል። ተማሪዎች አስቀድመው እንዲለማመዱ ስልጠና እንዲያገኙ ማድረግ ይገባል ብለዋል። የመረጃው ምንጭ ቲግቫ ኢትዮጵያ ነው። ይህንንና መሰል ወቅታዊ መረጃዎችን ለማግኘት ቪዲዮን ላይክ ያድርጉ። ሚፍ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሱ። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ።